Hi, ሀበሾች ኢትዮጵያኖች አይሾው ስፒድ ያየው ነበር አሁንና ያየው ነበር ኢስ ክሬዚ ኬንያ አልተቻለችም። ኬንያ አንደኛ ከ300,000 በላይ ፎሎወር አግኝቷል ኬንያ ላይ ማለት ነው። ከ300,000 በላይ አገኘ እና ኬንያ አንደኛ ብሏል እሱ ራሱ። እስካሁን ካለው ኬንያ አንደኛ ሆናለች ማለት ነው። የህዝቡ ብዛት የህዝቡ አቀባበልም በጣም ጥሩ ነበር። ኬንያ is my favorite country by the way. ኬንያ ብዙ ሀበሾች ኬንያ አይረዳትም ምናምን ኬንያ አትገባቸውም። እኛ ጋር መወዳደር የምችለው ኢስት አፍሪካ ላይ ኬንያ ናት። ኬንያ ከኛ ኢኮኖሚ የተሻለ ኢኮኖሚ ነው ያላቸው። ኬንያ የህዝብ ብዛታቸው የኛ ግማሽ ሆኖ ኢኮኖሚያቸው ግን ከኛ ይበልጣል እና እንትን ነፃ ከወጡ በኋላ ጀምሮ እስካሁን ምንም አይነት ጦርነት የላቸውም፣ አይዋጉም። በጣም ሰላማዊ ህዝቦች ናቸው ኬንያዎች በጣም ጥሩ ህዝቦች ናቸው። ቢቻል ከኛ ሀገር ራሱ ኬንያዎች አንድ ሀገር ብንሆን ደስ ይለኛል እውነት ለመናገር። ሰው አሁን ኤርትራ ምናምን ይላል ነው። ኬንያ is very good people የኛ ቋንቋ ስለሚችሉ ኤርትራኖች ይቀርቡናል ምናምን ይላል። ኦሮሞ ኬንያ ሞልተዋል፣ ሶማሌ ሞልተዋል። የኛ ሶማሌ የኬንያ ሶማሌ አለ፣ ኦሮሞ የኛ ኦሮሞ አለ፣ የኬንያ ኦሮሞ አለ። በብዙ እንትን አለ፣ ሌሎች ብሔሮችም አሉ ኬንያ ውስጥ ያሉና ኬንያ ደግሞ በጣም እንከበራለን። ኢትዮጵያው ኬንያ ሄዶ ኃይለ ሥላሴ ሲል በጣም ነው የሚከበረው። ኃይለ ሥላሴ በጣም ነው የሚከበሩት። የኬንያ ባስ ገብተህ ኃይለ ሥላሴ በየ5 ደቂቃው በየ2 ደቂቃው ኃይለ ሥላሴ ይላል ዲጄው። ኃይለ ሥላሴ ትልቁ መንገድ የኬንያ ትልቁ መንገድ ኃይለ ሥላሴ አቬኒው ነው የሚባለው። በኃይለ ሥላሴ ነው የሚጠራው። ትልቁ ማለት ነው የኬንያ ትልቁ መንገድ በኃይለ ሥላሴ ስም ነው የሚጠራው። እንደ ቦሌ መንገድ ማለት ነው። የኬንያ ቦሌ መንገድ በኃይለ ሥላሴ ስም ነው የሚጠራው። እሱ ብቻ አይደለም፣ ምኒልክ የሚባል መንገድም አላቸው። እና ኬንያ ውስጥ ስታገኙ በጣም መንከባከብ አለባችሁ። ማንኛው ኬንያ ውስጥ ታገኙ ተንከባከቡት፣ ጋብዙት፣ እቀፉት፣ እንወድሃለን በሉት። ኬንያዎች is very good people። ሁሉም ስደተኛ ተሰደው እኛ የታወቀ ነው በየ5 ዓመት እና በ10 ዓመት አንድ ትልቅ ጦርነት እናደርጋለን። ቢያንስ በ5 ዓመት ወይ በ10 ዓመት ትልቅ ጦርነት ሁሉ ያለና የት ነው የሚሰደደው? ኬንያ ነው የሚሰደደው። ሁሉም ኬንያ ነው የሚሰደደው። ከኬንያ ብዙ ኢትዮጵያዊ አሜሪካ ገብተዋል፣ ኤሮፓ ምናምን የተለያየ ሀገር ሄደዋል በኬንያ እና ለኬንያዎች ስታገኙ ፍቅር ስጣቸው ኬንያዎች። አይ ላቭ ኬንያ፣ ጋድ ብሌስ ኬንያ፣ ሰላም ያርግልን ሀገራችን። እና ሶሪ ቲክታኮቹ መቼም ሲዘጋጁ ምናምን ነበር። እስኪ ይታይላቸዋል። ኬንያዎች ከስተመር ሰርቪስ ናቸው። ከስተመር ሰርቪስ ኬንያ ኦ ማይ ጋድ አይቻሉም። ከስተመር ሰርቪስ በጣም ጎዞች ናቸው። ኬንያ በቱሪስትም ይበልጡናል፣ በኢኮኖሚም ይበልጡናል። ከኛም የሚማሩት ነገር ማለት እኛ ምንድነን? በምን በልጣቸዋለን? በመኩራት የኛ ሰው ባዶ ቂጡ ቢሆን ኩርት ይላል። ኩርት ነው የሚለው፣ በኩራት እንቀድማቸዋለን። እድሜ ለምኒልክ በኩራት እንበልጣቸዋለን። መልካም ቀን ይሁንላችሁ።